ይሄ ነገር አልበዛ? ምኑ? መጠጡ ከልክ በላይ ስለተበላቁ ማሰብ። የተበለቁ ባልሽ? አዎ ዳኒ ዓለም ከሱ ውጪ እንዳታስብ አድርጎ አስቀምጧታል። ተሳሳት? አዎ ተሳስተሻል። እንዴት? ቢጣሉ ኖሮ እኮ ያን አረብ ሀገር እያለች ያን ሁሉ ገንዘብ ሲያጠፋበት የዛኔ ያበቃ ነበርኩ። ያኔ የኔ ስህተት ነው። እኔን እንደምታስበኝ ሳላውቅ ነበር። አሁንስ? አሁንማ ከሱ ውጪ እንድታስብ ማድረግ እየቻልኩ ነው። ቆይ እንዳልከው ተሳካለህና ዳኒ ምን ልትለው ነው? እሱን እኔ ሳሉን እሷ ነች የምትለው። እንዴት? አልገባኝም። ይኸውልሽ እኔ እሷን በፍቅር ካጠመድኳት በኋላ ዳኒ እወድሃለሁ ባለችበት አንደበት ጠልቻለሁ ትለዋለች። ያኔ እኔ ዓለምን ይዤ በፍቅር ቀጥላለሁ። ከዛ ዳኒ ራሱን ያጠፋል ማለት ነው። አትሾጂ፣ ራሱን አያጠፋም። እዛው የለመደው ብርጭቆ ውስጥ ራሱን ይደብቃል። ወንድሜ ወደ ራስህ ተመለስ። ነገሮችን በእንደዚህ አይነት መንገድ አትመልከታቸው። ለምክሩ አመሰግናለሁ። ሽቱ ደግሞ በጣም ልዩ ነው። የሞላች የምርህና በጣም አመሰግናለሁ። እኔ የምልህ ሳሚ እጠይቅሃለሁ እያልኩ ቆይ ፍቅረኛ ምናምን የለህ? የምርህ ነው ማለቴ? እንዴት እስካሁን አስተሳሰብ ደስ ይላል። በጣም ቆንጆ ነው። የትኛውም ሴት የራሴ ብላ የምትመኘው አይነት ወንድ ነህ። ሰላም አለ። ይሄ ወንድምሽ ያለ ምን ሰላም አለ? ችግር አለ? ይቅርታ ሜሪ፣ አንዴ እና ሰሜ ብቻችን ተሽንቶ ወጪ። እሺ
ነው ትለኛለህ እንዴ? ቆይ እኔ የዳኒ ሚስት መሆኔን እያወቀ እንዴት ታፈቅረኛለህ? እንደውም አለማፍቀር አለመቻሌ ነው ማረንቅ ያለብሽ። ሳሚ እየቀለድኩ አይደለም። ዳኒ ይሄን ነገር ቢያውቅ ምን ያህል እንደሚጎዳ ታውቃለህ? እኔስ ምን ያህል እየተጎዳው እንደሆነ ታስቢያለሽ? አንቺ ለሱ ብቻ ነው የምታስቢው። እኔስ ማን አለኝ? ሳሚ እኔ እኮ የዳኒ ብቻ ነኝ። አይደለሽም። አንቺ የኔ ብቻ ነሽ። ጥሩ በሚገባ ቋንቋ ነግሬሃለሁ። ካልገባህ ለዳኒ ሁሉንም ነገር ነግሯል እንደምታስቸግረኝ። ጥሩ በህይወት ማትፈልገው ከሆነ ትንገር። ጋሽታዲ ወራሽ ጋር መጡ እንዳይመጡ ተባሉ። ምን እባክህ አንሰጥም አለኝ እኮ። እኔ እኮ ብድር ጠይቆ ሊሆን ይችላል። ምን ችግር አለው? ምን በቃ ከሌለኝ ዱቤ ቢጠይቅ ችግር አለው እና ሌላ ቦታ እየሄዱ እየጨለጡ ነው። ግን የሆነ ሰው አንተ ጋር ይቼ ነበር ልበል። ማን አለ? እንጂ የሆነ ሰካራም ቢጤ ሰው ሳላይ አልቀርም። ለምን ሸና ብሎ ሊቀጣኝ ነው? አይ አንተ ደግሞ ትቀልዳለህ፣ በጣም ተጫዋች ትቀልዳለህ አይደል? የሆነ ሰካራም ሳላይ ፈሩ በጣም ለሴጣን ነው። ሰይጣን አዘበስማን በላና ነው ታችን ና እንዳይለኝ የምታወራው ነገር ሁሉ ግራ ይገባ ነው። የምታስበው ነገር ሁሉ ግራ ይገባ ነው። እኔን አይመለከተኝም። ስመረሙት በይስ ስለኔ አታስቢም? አዎ ስለ አንተ ምንም እያሰብኩ አይደለም። አለም 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 አንቺም ለምን ልብሽን አትስም? መጣሁ ሰመረ ለምን ደረቅ ትሆናለህ? በዚህ ሁኔታ ማውራት አንችልም። ይሽሽ ልጥ ቆሻዋል ጠጥተሃል አይደል? መጠጥ ነው እንደዚህ የሚያስወራ። በዚህ ሁኔታ ሁላችንም ምንጠፋ ነው። ሰሜ የሚጠጥታል እንዴ? ትንሽ አለምዬ አንተ እንዳትናደድብኝ ብላ እኮ ነው። ምንም ይሁን ለምንድን ነው ብርድ ላይ ቆምከው? አለም ያጠፍተሻል። አይ እኔ ልጅ እቤት እንደምመጣን ነው የነገርኳት። ይሻላል። አለቤ ምን ማለትሽ ነው? ና እኔ ጋር ታድራለህ። እኔ ለሜሪ እደውልላታለሁ። ና
ጫልክበት። እኔ በስንት መከራ የተፈታሁት ልትተከኝ ነው? ልትመክረኝ ባልሆነ እንደዛ ነው። እራት ከሆነ አልፈልግም በልቻለሁ። አለ የምትበላ ከሆነ ይቅር። በቃ እሺ አንተ አረፍ በላ። አለም ምንድነው እንደዚህ የሆንሽበት ሁኔታ? ቆይ ግን ትንሽ ያበዛሃል መሰለህ? ከዚህ ሱስ በስንት መከራ ተላጠቅም ሳልጨርስ ጭራሽ ደግሞ እሱ ጠጥቶ ይመጣል። ቆይ ትናንትና እሱን ሄደ ያገኛት ስለው ቀጠሮ አለኝ ምናምን ብሎ ሄደ። ዛሬ ደግሞ አንቺ እሱ ጠጥቶ መጣ ሰከረ ብለሽ ከቤት ካላባረርኩት አለሽ። ቆይ ችግር አለ ማለት ተጣልታችኋል? አልተጣላንም፣ ምንም ችግር የለም። እንዴ ሰሚ ዳኒ ማታ የማየውን ነገር ተናግሬ አስከፋው አይደል? ምን ሆነ ነው? እኔ ነኝ እንጂ አንተ ምን አደረግክ? እና ወዴት ነው? ይቅርታ አይደለ እኮ እየመጣ ነበር። አራት አካብደው አለሜ ራሱ ደብሮታል። ማታ ትንሽ ሳታስከፋ አልቀረች። እባክህ ይቅርታ አድርግለት። እና ወዴት እየሄድክ ነው? ደግሞ ምንድነው እንደዚህ ራስን ይጣልከው? አይደል በቃ እኔ ስራ ልውጣ ነው። ቁርስ ካልበላ አለሜ ብቻዋን ስለሆነች ጎራ ብልና ደውላለሁ ሚስጥርስ። ሲበሉ ያደርሰን ሲጣሉ መልሰን ነው አይደል የሚባለው ተረቱ። መቼስ በእኔ እየፈረድሽ አይደለም። እንዴት ነው የማልፈርድብህ? እንደዛ ጢምቢራ እስኪዞ ጠጥታ መጣህ እኮ ነገሮችን ልዘብራርቅ ነበረ። ብሰባርቅስ እወድሻለሁ ከማለት ውጪ ምን ልል እችላለሁ? እሱማ ምንም ልትል አትችልም። አለም ይኸውልሽ እንደምትወጂውና እንደምትመኝ አይነት ሰው እንደሆንኩ እኔም አንቺም እናውቀዋለን። አውቃለሁ ግን አንቺ ብቻ ፍቀጂልኝ እንጂ አለምሽን ነው ማሳይሽ። አልችልም፣ በፍጹም አልችልም። ለምን? ዳኒ ብዙ የሆንኩለት ብዙ የለፋውለት እወደዋለሁ። እንዲጎዳብኝ አልፈልግም፣ እንዲከፋም አልፈልግም። ስለዚህ ከምትፈልጊውና ከምትጓጊለት ህይወት በላይ የእሱ መጎዳት ነው የሚያሳስብሽ? አዎ አውቃለሁ ሰሚ። አሁን ላይ አንተ ዳኒ በብዙ ነገር ትበልጠዋለህ፣ ግን ደግሞ በቃ እኔ ካጠገቡ መራቅ አልፈልግም። ስለዚህ ከኔ ይልቅ እሱን መርጠሻል? እኔ እንጃ ብቻ አላውቅም፣ ግራ ተጋብቻለሁ። ውስጥሽ ምን ይሄድ? ልቤ አንተን ትላለች፣ ህሊናዬ ደግሞ ዳኒ። ልብሽን ተከታይ። እወድሻለሁ። እኔም እወድሃለሁ።
ጋሽ ታዴ ምን ነው ዛሬ ፏ ሳይሉ? ምን አንዳንዴም እኮ ከክፍል መፎረፍ ጥሩ ነው ካሉ ጥሩ። ሚስት ደህና ነች? ወይኔ ጋሽ ታዴ ረስቼው ሳላስተዋውቁት። አይ ችግር የለውም ይደርሳል። ታዲያ ግን ምን እግር ጣሉት? እባክህ ጓደኛዬ ከሚስቱ ጋር ተጣልቶ ላስታርቃቸው ሄጄ ነበር። ማስታረቅ እኮ እግዚአብሔር የሚወደው ነገር ነው። እና እየከፋኝም ቢሆን እውነቱን ነገርኩት። ምን አሉት ጋሽ ታዴ? እየመረረህም ቢሆን እውነቱን ዋጥ ተቀበል አልኩት። በቃ እሷ እሱን ነው የምትወደው አልኩት። አዘነ፣ በጣም አዘነ። አንገቱን አቀርቅሮ እኔ ነኝ እኮ በደንብ ያግባባኋቸው፣ የእሷ ጥፋት አይደለም የኔ ጥፋት ነው አለ። እኔም ብዬ አይዞ ብዬ ምን ሳረዳው ጥዬው መጣ። በጣም እውነት ነው፣ ጥንቃቄ ያስፈልጋል። በጥንቃቄ ካልኖርክ ራስህ ያመጣኸው ጣጣ ራስህን ነው ጠልፎ የሚጥለው። ምን ማለት ነው ጋሽ ታዴ? ለኗር አምላኬ ሆይ ከዚህ ሁሉ ማታ ተርፈኝ ለሀገሬ እንድበቃ አደረግከኝ። ህመሜ እንድረሳ አዲስ ሰው እንድሆን ፈቀድክልኝ። አምላኬ ሆይ ወደ ፈተና እንዳልገባ እንድጸልይ ነገርከኝ። ግን እኔ ወደ ፈተና ገባው። ፈተናውን ደግሞ በቀላሉ እንድወጣ አላረከኝም። አምላኬ ሆይ ግራ ተጋባው። ምን ላርግ? በሁለት ወንድማማቾች መሀል ገብቼ የሁለቱንም ፍቅር በውስጥ ያዝኩኝ። ምን ማድረግ አለብኝ? ግራ ተጋባው። እባክህ አንተ የብርሃኑ መንገድ አሳየኝ። ምንድነው የሁሉ ጩኸት? ምንድነው የሁሉ ጩኸት? ምን ተገኝቶ ነው? ለዘመናት ስመኝ የነበረው ፍቅር እቼ ገባ። ማለት ዓለም አይደለችም አይደል? መቼስ መጠርጠሩስ እንዴ? ምን ማለት ነው? እንዴት ከሚወድ ጓደኛ ሚስቱን ነጥቀህ ትደሰታለህ? እና ምን እንዳደረግ ነበር የፈለግሽው? ብችልና ህሊና ቢኖር ኖሮ ሙሾ ነበር ማውረድ የነበረብን። ብችል ቤተክርስቲያን ሄደን ንስሐ ነበር መግባት የነበረብን። አታካብጂዋ። እንዴት አላካብድ? በስራው የምተማመን ወንድም አለኝ ስል አንተ የማይረባ ስራ ሰርተህ ትደሰታለህ። ትንሽ መስመር የዘለሻል መሰለሽ? እውነትም መናገር ለአንተ መስመር ማለፍ ከሆነ በደንብ እናገራለሁ። ከዚህ በኋላ ማትስተካከል ከሆነ ጠላትነትህ ከዳኒ ጋር ብቻ ሳይሆን ከኔ ጋርም ጭምር። እኔ የምልህ አባቴ፣ ቆይ ምን ሆነህ ነው እንደዚህ በሀሳብ ጭልጥ ብለህ ሄድከው? የተፈጠረ ነገር አለ እንዴ? አዎ ማለት አይ ምንም ችግር የለም። ምን የተፈጠረ ችግር አለ?
አይ ጋሽ ታዴ ዛሬ ምንም ሳይቀማምሱ ስራ ቦታ መጥተው ነበር። እሺ። እና ስለ ጓደኛቸው ታሪክ ነግረኝ በጣም ያዘንኩት። በዛ ላይ ደግሞ እሳቸው ከሄዱ በኋላ ውስጤ ሰላም አጣ። እንዴ ይሄን ያህል ታሪኩ ምን ቢሆን ነው? እንደኛ እንደ ሶስታችን ጓደኛሞች ናቸው። በተለይ ደግሞ ሁለቱ በጣም የሚዋደዱ ጓደኛሞች ናቸው። እና አንደኛው የአንደኛውን ሚስት ቀምቶ ብቻውን አስቀረው። ምን ነው ችግር አለ እንዴ? ኧረ የለም። ቆይ ልጁ ምን አይነት ሰው ቢሆን ነው የሰው ሚስት የሚቀማው? እኔም እሱ ነው ያናደደኝ። በጣም ነው ያሳሰበኝ። ምን ነው ምንም አትይም እንዴ? ማለት ምን ማለት ነበረብኝ? ማለቴ አንቺ በሷ ቦታ ብትሆኝና ሰመረ አንቺን ከኔ ቀምቶ ቢወስድ አንቺ ምን ትያለሽ? ቆይ ምን የሚልስ ንግግር ነው እንዴ? ለምሳሌ ነው። በፍጹም የማይታሰብ ነገር ነው። ታውቃለህ ሰሚ፣ ያደረግነው ነገር በጣም ስህተት ነው። ለመጸጸት አላሰብኩም። ያደረግነው ነገር እኮ አንገት የሚያስደፋ ነው እንጂ በኩራት የሚያራምድ አይደለም። አውቃለሁ፣ ግን እሱን ማሰብ አልፈልግም። ቆይ ሰሚ፣ ከመቼ ጀምሮ ነው እንደዚህ አይነት ሰው የሆንከው? የሚወዱትን ነገር ለማግኘት መከፈል ያለበት ነገር ሁሉ መከፈል አለበት። ያው ፍቅር ደግሞ መስዋዕትነት ይፈልጋል። ቆይ ዳኒስ፣ አሁን ማሰብ እንፈልገው እንዴት ለብቻችን መሆን የምንችልበትን መንገድ ብቻ ነው። ሰሚ እባክህ ስለዚህ ነገር ማሰብ አልፈልግም። እና መቼ ልናስብ ነው? መቼም ቢሆን ነው ማሰብም አልፈልገው። አለሜ፣ ከዚህ በላይ አንቺ እሱ ክንድ ውስጥ መሆንሽን ሳስብ ያመኛል። እና አንተ ያመሃል ብዬ ልጁን ጥየው ልሂድ? ከወደድሽኝ አዎ። ቆይ ሰሚ፣ ከምን ጀምሮ ነው እንደዚህ ራስ ወዳድ ሆንከው? ይኸውልሽ ሰሚ እባክህ ተነስ እና ውጣልኝ። አቤት? ውጣልኝ።